አትዘን ለምን ታዝናለህ መስራት ነው አሁን በሩም አልተዘጋም ثوابም አልተቋረጠም ዚያውም አላለፈም አላህም የረሕመት እጁን እንደዘረጋ ነው የሚገኝ ነብዩ ሰለላሁ ዐለይሂ ወሰለም በቡኻሪና በሙስሊም ተወራው ሐዲስ ينزل ربنا آخر كل ليلة أو في كل ليلة በየሌሊቱ ጌታችን ይወርዳል ወደ ሰማይ ዱንያ እሱን እንግዲህ መውረድ እሱ ነው የሚያውቀው ሁኔታው ዋናው እሱ አይደለም ለኛ የሚመለከተን حين يبقى ثلث الليل الأخير የሌሊቱ የመጨረሻ አንድ ሶስተኛ ሲቀር فيقول هل من سائل فأعطيه من ነው ለማኝ ሰጠው ዘንድ هل من مستغفر فأغفر له من ነው ምህረት ጠያቂ ምህረት አደረገለት ዘንድ هل من داع فأستجيب له ለመሆኑ ዳዒያ ዱዓ የሚያረግ ሰው አለ ወይ እኔ ፍላሽ ሰጠው ዘንድ ብሎ ራሱ ይጠይቃል ሰውና ደግሞ ጀነት ብሎ ነግቷል የዛን ጊዜ አለን ያኔ እንግዲህ ልብሱን አራግፎ አይኑን ጠራርጎ ውዱእ አድርጎ ወደ ቂብላ ዞሮ አራት ረካዓ አላህ ይሻለትን ጣል ያረገ እንደሆነ ስጁድ ላይ ሆኖ ረብ اغفر لي وتب علي إنك أنت التواب الرحيم ያለ እንደሆነ صلاتون ሲጨርስ ዱዓ ያደረገ እንደሆነ ያን ጊዜ خلاص መቅቡል ነው አሁንም ማለት ነው